ሰላም ጤና ይስጥልን ውድ የፍኖተ ያሬድ ቻናል ተከታታይ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው የራሳችን ሾርት ቪዲዮ ሰርተን እንዴት ነው ላይቭ ላይ መግባት የምንችለው? ምክንያቱም አሁን ወቅቱ የረመዳን ጾም ስለሆነ ቪዲዮ ለመስራት ወይም ደግሞ ላይቭ ላይ 1 ሰዓት 2 ሰዓት ለመቀመጥ ያስቸግረናል። ያን ነገር ለመቅረፍ ደግሞ ሾርት ቪዲዮ ሰርተን አዲስ ያመጣው የላይቭ መግቢያ ዩቲዩብ የሆነ የራሱ አዲስ ያመጣው የላይቭ መግቢያ ቪዲዮ አለ። እሱን እንዴት ነው የምንገባበት? የራሳችሁን ሾርት ቪዲዮ ሰርታችሁ እና ውድ ቤተሰቦቼ ምን እናደርጋለን? እዚህ ጋር ዩቲዩብ ላይ እንገባለን። መተን እዚህ ጋር ፕላስ ምልክቷን እንነካለን። ኦሬዲ ላይቭ ላይ ነው ያለው። ላይቭ ላይ እናደርገዋለን። ስልካችን ባክ ልበለውና ላሳያችሁ። ከዛን እዚህ ጋር ታይትል እንጽፋለን። ታይትል እጽፋለሁ። እዚህ ጋር ያችሁ ዌልካም ብዬ ጽፍ ያለው። ከዛን እዚህ ጋር ነው አሁን ጉዳዮችን መጣና ስክሪንሾት የምትለዋን እዚህ ጋር አንዴ ክሊክ አረጋታለሁ። አያችሁ በርታለች፣ ሁለተኛዋ ላይ ያለችው ማለት ነው። ከዛን መጣና ኔክስት እለዋለሁኝ። ኖ ኢትስ ኖት ሜድ ፎር ኪድስ እላለሁ። እዚህ ጋር እሱ ኔክስት ካልኩ በኋላ ወደዚህ ነው የሚወስድ፣ ቀጥታ ወደዚህ ነው የወሰደኝ። ምንድነው የማደርገው እኔ እዚህ ጋር እቺን እንደዚህ ክሊክ አረግና ከፈለኩ ሚዩት አረጋታለሁ። እቺንም እዚህ ጋር ካሜራውን እንደዚህ ያጠፋለሁ። ከዛን ቴሌግራም ላይ ገባለሁ። እዚህ ጋር ቴሌግራም ላይ ገባና ያስቀምጥኳቸው ሾርት ቪዲዮዎች አሉ። ለምሳሌ ቤቱ ለእናንተ ለማሳየት ስለሆነ በዚህ ልግባ። ይሄ ቪዲዮ ታያችኋል። ዳውንሎድ አድርጌ ነው እንደዚህ ከፈትኩት አይደለ? ከዛን እዚህ ጋር መጣና ጎላይቭ ብለዋለሁ እተወዋለሁኝ። በቃ ሰዓት ያልሞላላችሁ ሰዓት እንዲሞላላችሁ ይረዳችኋል። እንደገናም ደግሞ ላይክ ሰብስክራይብ እንዲጨምርላችሁ ይረዳችኋል። በተለይ ሰዓት ያልሞላላችሁ ስራ ያላችሁ ልጆች ላይቭ ላይ መቀመጥ ማትችሉ እንደዚህ ከፍታችሁ በሌላ ስልክ ግን ኮመንት ማንበብ መመላለስ ትችላላችሁ። ይሄንን እንደዚሁ አስቀምጣችሁ ቀን ሙሉ ሲጫወት ይውላል ማለት ነው። እኔ ግን የምመክራችሁ የሰው ቪዲዮ ከምታወርዱ እኔ አሁን አውርጄ ነው የሰው ቪዲዮ ከምታወርዱ የራሳችሁን አውርዳችሁ ሾርት ቪዲዮ ሰርታችሁ በራሳችሁ እንደዚህ ለቃችሁ እንትን ብትሉ በጣም ምርጥ ነው የምላችሁ። ሰብስክራይብ ይጨምራል። እኔ ባንዴ ነው ወደ 600 700 በአንድ ቀን ሰብስክራይብ የሚያሰጠኝ ማለት ነው። እንደዚህ ተጠቀሙ። አሁን በአሁን ሰዓት በስደት ያላችሁት ወንድሞቼ አይመቻችሁም፣ አውቃለሁ፣ ይገባኛል። ስለዚህ በዚህ አመለካከት ስሩና እኔ አሁን እዚህ ጋር ጎላይቭ አልለውም፣ ምክንያቱም ለሙከራ ስለሆነ የገባሁት። እዚህ ጋር ጎላይቭ ካልኩት ኦሬዲ ላይቭ ላይ ነኝ ማለት ነው። ለእናንተ ለማሳየት ስለገባው ልክ ስጨርሱ እዚህ ጋር እቺን በኤክስ ታረጓትና ታጠፏታላችሁ ማለት ነው። አዳዲስ ቪዲዮ እንድለቅላችሁ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን። ኮመንት አስተያየት አስቀምጡልን፣ እናነባለን። በዚህ ቪዲዮ ስሪልን፣ ይሄንን ስሪልን የምትሉም ካላችሁ ሰራላችኋለሁ። ቴንክ ዩ ሶ ማች ፎር ዋቺንግ ማይ ቪዲዮ።